አመራር የተባለው ምንም ማንበብ መጻፍ የማይችለው ሰው በሰው እየመደቡ አመራር ነኝ ይላል። የራሱን ወንድም ያስታጥቃል። ሌላውን የሚመጣውን ከሚኒሻ የደረት ትጥቅ ሳይቀር መሳሪያ ሳይቀር ይገፋሉ፣ ለወገናቸው ያስታጥቃሉ። ይሄ የራሳቸው የማመቻቸት የራሳቸው እየዘረፉ የሚሄድ አላማ ስላላቸው እንጂ ትግል እንደዚህ አይደለም። ማህበረሰቡ ግብር ይከፍላል። በስጋ ቤት ተጥሎበታል፣ በሱቅ ተጥሎበታል፣ በጠላ ቤት ባረቂ ቤት ተጥሎበታል። እነሱ ቁርጥ ቤት ጃምቦ ቤት ነው የሚውሉ። በዘመድ አዝማድ አደረጉት። ይሄ ትግል ትክክለኛ አይደለም። ይሄ መንግስት ትክክል ነው በቃ ጥሪ ያቀረበልን በማለት የሰላሙን ጥሪ ይዘን እኛ ወደ ሰላሙ መጠናል። አሁን የመንግስት ዕዳ ያለባቸው የዘረፉ መጀመሪያ ያንን ለመክፈል የተቸገሩ ወደ በረሃ ሊገቡ ይችላሉ። ሌላው ግን የሰላሙን ጥሪ ተቀብሎ ሊመጣ ይፈልጋል። ትክክል ነው እንጂ ይሄ ለአማራ ህዝብ ጥያቄ ደግሞ እንደዚህ አይደለም። የራስ ገንዘብ መሰብሰብ፣ የራስ ገንዘብ ካሶኒ መግዛት፣ ፎቅ መገንባት ሳይሆን እኛ ለአማራ ህዝብ ጥያቄ ይሄ ተመልምሎ የሚሄደው እያሳመን የምንወስደው ሰራዊት እኮ የጠላ መጠጫ የሻይ የሌለው ዝም ብሎ በደረቁ እየሞተ የሚቀር ወጣት ነው እየወሰርን ስናስገድል የኖርን ማለት ነው። የራሱን አካውንት እየሞላ በቤተሰቡ እኛ ሳናቀው አመራር እያጀቡ እየሞቱ የቀሩት ወንድሞቻችን ስላሳዘኑን ከዚህም በኋላ ይቅር ብለን እኛ መንግስትን ጥሪ ያቀረበልን ጥሪ ተቀብለን መጠናል። ወደፊትም ደግሞ ለሚመጡ ወንድሞቻችን በሰላም አቀባበል እንድናደርግላቸው እፈልጋለሁ።